ባለፈው ከ15 ቀን በፊት ታስታውስ እንደሆነ በቅዱስ ጊዮርጊስ ክለብ ላይ አንድ ፕሮግራም ውይይት አድርጋችሁ ነበር አንተና ቴዎድሮስ በነበራችሁበት ወቅት ማለት ነው። ያው ጊዮርጊስ ትልቅ ቡድን ነው። በሂደት ደግሞ አንዳንድ ጉዳዮች ያው ያጋጠሙት ነው ከፋይናንስም በለው ካስተዳደርም ከተለያዩ ጉዳዮች ላይ ተብሎ በተለያየ መልኩ ብቻ ክለቡን ለማጠናከር ጥረት እየተደረገ ነው። ከዚህ ደግሞ አንዱ ምንድነው መሰለ የቀድሞ የቅዱስ ጊዮርጊስ እግር ኳስ ተጫዋቾች ማህበር የሚል ተቋቁሟል። ትናንትና ማለት ነው በዚሁ በአዲስ አበባ ማለት ነው በኢትዮጵያ ሆቴል ማለት ነው። እንግዲህ እዛ ውስጥ ትልልቅ ስመጥር እግር ኳስ ተጫዋቾች ወይም በአሁኑ ወቅት ደግሞ አሰልጣኝ ሆነው ተካተውበታል። የዚህም ኮሚቴ ወይም ደግሞ የዚህ ማህበር ዓላማ የሚሆነው ቅዱስ ጊዮርጊስን በተለያየ መልኩ መደገፍ፣ ካለበት ችግር እንዲወጣ ማድረግ ማለት ነው። እኔ ያኔ በውይይታችሁ ላይ እንደሰማሁት ቆንጆ ውይይት ስታደርጉ ቅዱስ ጊዮርጊስን መታደግና ወደ ቀድሞ ብቃቱ መመለስ ማለት የኢትዮጵያን እግር ኳስም አንድ ስቴፕ ባለበትም እንዲቀጥል ቢያንስ ማድረግ ነው ብላችሁ ስትወያዩ ጥሩ ነገር ሰምቻለሁ እና ይህ ማህበር ጥሩ አስተዋጽኦ ይወጣል ተብሎ እናስባለን። ለምሳሌ ማህበር ውስጥ ካሉት እነ ገብረመድህን ኃይሌ በበፊቱ ጊዜ በቅዱስ ጊዮርጊስ ትልቅ ታሪክ ያለው ተጫዋች ነው። አሁን ምንም እንኳን መድንን ይዞ አሰልጣኝ ቢሆንም እኛ እግር ኳስ እድሜ እንዳትቆጥር እንጂ በ80 ነው አይደል ዓመተ ምህረት ለኢትዮጵያ የመካከለኛውና ምስራቅ አፍሪካ ዋንጫ ስታሸንፍ 81 ማለት የዛኔ ትልቁን አስተዋጽኦ ከተወጡት አንዱ ነው። ያው የደምሴን ኮሜንታሪንም እናስታውሳለን አይደል ገብረ የመታውን እያለ ያነሳ ነበርና እሱ ላይ ነበር። በጣም ታላቅ ተጫዋች ነው። አሁን ደግሞ ትልቅ አሰልጣኝ ነው እሱ አለበት። ሌሎቹም እነ ስዩም ከበደም ሌላኛው በቅዱስ ጊዮርጊስ በተጫዋችነትም በአሰልጣኝነትም ሌጀንድ ከሆኑት መካከል አንዱ እሱ አለ። ከቅርቦቹ ደግሞ እኛም በደንብ ከምናውቃቸው እነ ፍቅሩ ተፈራ፣ እነ ፋሲል ተካልኝ፣ እነ ፍጹም ገብረ ማርያም በጣም የምሁር አጥቂ በትምህርቱ የሚገፋ ስለነበረ እሱን የያዘ እነ ታረቀኝ ቢሻው፣ እነ ፉአድ አብዱልቃድር ራሱና አዳነ ግርማን ያካተተ አንድ የተጫዋቹ ማህበር ተቋቁሟል። ይሄ ማህበር ትልቅ አስተዋጽኦ ይወጣል ተብሎ ይታሰባል ማለት ነው።